ማህበረሰቡ ዳግም ጦርነት ሊከሰት ይችላል የሚል ስጋት ውስጥ እንዳለ ተገልጿል። በኢትዮጵያ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ግጭት በተደጋጋሚ ሲከሰትም ቆይቷል። በተለይም በትግራይ በአማራና በኦሮሚያ ክልሎች ውስጥ ባለፉት ዓመታት የተካሄዱ ግጭቶች የነዋሪውን ሕዝብ የተረጋጋ ሕይወትን ከማወክ ባሻገር የዘወትር ስጋት እንደሆኑም ቀጥለዋል። የሁለት ዓመታት ደም አፋሳሽ ጦርነት በተካሄደበት የትግራይ ክልልና የሰሜን ኢትዮጵያ አካባቢ ሌላ ዙር ጦርነት ይከሰታል የሚል ስጋት እየተጠናከረም እየመጣ ነው። በአማራና በኦሮሚያ ክልሎች ከታጣቂ ቡድኖች ጋር የሚከሰቱት ግጭቶች ብልጭ ድርግም እያሉም ቀጥለዋል። ይህም በየአካባቢዎቹ በሚኖሩ ሰዎች መደበኛ ሕይወታቸው ላይ ከባድ ተጽዕኖን ከማሳደር ባሻገር ከዛሬ ነገ ምን ሊከሰት ይችላል በሚል ጭንቀት ውስጥ እንዲገቡም አድርጓቸዋል። ግጭቶች በግለሰቦች ሕይወትና እንቅስቃሴ ላይ የሚኖራቸው አሉታዊ ተጽዕኖ ለስጋቱ ምንጭ ከሆኑ ጉዳዮች መካከል አንዱ ነው። በተደጋጋሚ ግጭቶች በሚከሰትባቸው ሀገራት የጦርነት ተጽዕኖ የዕለት ተዕለት ሕይወት አካል፣ የጋራ ትውስታ እንዲሁም ተጽዕኖ ከትውልድ ወደ ትውልድ የሚሸጋገር ነው። በግጭት ሳቢያ የሚከሰተው የምጣኔ ሀብት ቀውስ፣ የምግብና የነዳጅ ዋጋ መናር እንዲሁም የትራንስፖርት አገልግሎት መቋረጥ ተደራራቢ ስጋትም ይፈጥራል። ይህ ደግሞ በጦርነት ውስጥ ላለፈ ሕዝብ የቆየ ጭንቀትን የሚቀሰቅስ የከረመ ቁስል እንዳይጠገን የሚያደርግም ይሆናል። በሌላ ዜና ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተባበሩት መንግስታት ድርጅት ሪፖርት ያሳያል። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ እንዲሁም ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት ድርጅት አዲስ ሪፖርትም አሳይቷል። ስደተኞቹ ላይ የሚደርሰው ርኅራሄ የለሽና ስልታዊ የወሲብ መብት ጥሰት የሚፈጸመውም ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልዕኮ በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይም ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅም ከ16 የአፍሪካ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለ መጠይቅም ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለም ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነ በኋላም ህገወጥ የእስር ተቋማት እንደሚወሰዱም ተዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቃይና ኢሰብአዊ አያያዝ ምክንያትም ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪዎች ስደተኞች የሚገኙበትን ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱም ሪፖርቱ ያስረዳል። የህገወጥ የሰዎች አዘዋዋሪ ገንዘብ ለማግኘት ሲሉ ስደተኞችን ለግዳጅ የወሲብ ንግድ፣ የግዳጅ ሰራተኝነትና የቤት ውስጥ ባርነት እንደሚዳርጓቸውም ተጠቅሷል። ሌሎች ጾታን መሰረት ያደረጉ ወሲባዊ ጥቃቶች፣ ስቃዮች እንዲሁም ብዝበዛ እንደሚፈጸምባቸውም ሪፖርቱ ያመለክታል።